بسم الله الرحمن الرحيم الحمد لله رب العالمين الحمد لله الذي يعلم خائنة الأعين وما تخفي الصدور وأصلي وأسلم على قائدي وقدوتي وقرة عيني وحبيب معلمي محمد بن عبد الله صلوات ربي وسلامه عليه فداك روحي وجسدي يا رسول الله اللهم صل وسلم على سيدنا محمد عدد ما ذكره الذاكرون وغفل عن ذكره الغافلون أيها الإخوة الإيمان والإسلام أحييكم بتحية أهل الجنة دار السلام وأقول لكم السلام عليكم ورحمة الله وبركاته የተከበራችሁ ውድ አድማጮች ጓደኞቼ ለአላህ Subhanahu Wa Ta'ala ብለው የምትንቀሳቀሱ የአኺራ ወንድሞቼና እህቶቼ እንዲሁም አላህ Subhanahu Wa Ta'ala በዚህ በዕልም ሰምተን የምንጠቀም አላህ ያድርገን። በዛሬዋ ርዕስ ላይ የምናየው ቁርአንን ልጆቻችንን ማስቀራት ራሳችንም መቅራት ለቁርአን መድከም ለቁርአን ላይ መንቀሳቀስ በቁርአን ላይ መታከም በቁርአን ላይ ማመን መሄድ እንዳለብን የተወሰኑ ነገሮችን ለማስተዋወስ ነው። አላህ Subhanahu Wa Ta'ala ስለዚህ ቁርአን ምን ይላል? በመጀመሪያ ደረጃ ምን ይላል? አሊፍ ላም ሚም ذلك الكتاب لا ريب فيه አሊፍ ላም ሚም ذلك الكتاب لا ريب فيه ይህ መጽሐፍ እኮ አይላ ሸከ ፊህ ምንም ጥርጥር የለውም። ሁደን ሊልሙተቂን ሁደን መመሪያ ነው። ሊልሙተቂን አላህን ለሚፈራ ሰው መመሪያ ነው ይላል አላህ Subhanahu Wa Ta'ala። ይህንን ቁርአን ለሰው ልጆች እንደምንድን ያወርድላቸው እንደ ማኑዋል እንዲጠቀሙበት ነው። ቁርአን ሶስት ነገሮችን ይዟል። አንደኛው ያለንበትን፣ ሁለተኛው ከዚህ ቀደም ያለፈውን፣ ሶስተኛው ለወደፊት የሚመጣውን ነገር ይዟል። እነዚህም ነገሮች ደግሞ በአጠቃላይ እውነተኛነቱን ሐቅ የሆነን መጽሐፍ ነው ያለው። አላህ Subhanahu Wa Ta'ala ይህንን ቁርአን ያወረደው ለዓለም ነው። ለዚህ ነው አላህ Subhanahu Wa Ta'ala ምን ይላል? ቢስሚላሂር ረህማኒር ረሂም ተባረከ الذي نزل الفرقان على عبده ليكون للعالمين نذيرا ለዓለምን ላይ አስጠንቃቂ መካሪ ሊሆን ነው አላህ Subhanahu Wa Ta'ala ያወረደው። ይህንን ቁርአን የተመራበት ሰው የሄደበት ሰው ደግሞ የሁለት አገር ሰዓዳ ደስታ ያገኛል። ምክንያቱም ሁሉንም ነገር አቅፎ የያዘው ቁርአኑል ሐኪም ነው። ቁርአንን ራሳችንም እንቅራ፣ ልጆቻችንም እናስቀራ፣ እንደዚሁም ደግሞ ወደ ቁርአን ሰዎች እንዲመጡ ጥረት እናድርግ። ምክንያቱም ትልቅ ፈድል ነው ያለው። ቁርአን የሚቀራ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል፣ መን ቀራ ሐርፈን ሚን ኪታቢላህ ከአላህ Subhanahu Wa Ta'ala ከቁርአን ላይ አንድን ሐርፍ የቀራ ሰው እንደዚሁም لا أقول ألف لام ميم حرف ولا محرف ولا محرف እንደው አሊፍ ላም ሚም ምትለው ቃላት ላይ አሊፉ ሐርፍ ነው፣ እንደዚሁም ደግሞ ሚም አለ። አሊፍ ላም ሚም ሶስት ነው። እነዚህ ሶስቱ 10 10 10 30 ሐሰናት ነው ያለው። ሱብሃንአላህ ቁርአንን ብንቀራ ትልቅ ኸይር የሆነ ነገር ነው ያለው። በዱንያ ላይ ጭንቀታችን ሁላ የሚወገደው ሐሳባችን ሁላ ዞር የሚለው ቁርአን ስንቀራ ነው። من أراد الدنيا فعليه بالقرآن ومن أراد الآخرة فعليه بالقرآن ومن أرادهما فعليه بالقرآن دنيان يفلقى أدرى قرآن يقرأ آخران يفلقى أدرى قرآن يقرأ هلتن يفلقى أدرى قرآن يقرأ قرآن ياز قرآن لاي هلاتنم سلا قرآن ترت ما درق اللبن بقرآن لاي عجيب نو مكنياتهم يسوج عالم لا يلو ፕሮፌሰር አዋቂ እንደዚህም ጥግ የደረሰ የእውቀት ጥግ የደረሰ ሰዎች እንኳን አይደሉም፣ በጣም ጥግ ደርሰው አዋቂ ነው የሚሉ ሰዎች እንኳን የቁርአንን አንድ አንቀጽ ለማምጣት የሰው ልጅ አይችልም። ለዚህ ነው አላህ Subhanahu Wa Ta'ala ምን ይላል? ቁል ለኢን اجتمعت الانس والجن على ان ياتوا بمثل هذا القرآن لا ياتون بمثله ولو كان بعضهم لبعض ظهيرا ቁል በላቸው ለኢን اجتمعت الانس والجن ሰዎች ቢሰበሰቡ ወልጂን ጂኖች ቢሰበሰቡ ምን ለማድረግ على أن يأتوا مثل هذا القرآن ይህንን ቁርአን የመሰለን ምሳሌ ለማምጣት ቢሰበሰቡ لا يأتون بمثله ሊያመጡ አይችሉም። ولو كان بعضهم لبعض ظهيرا أي معينا ሊተጋገዙም እንኳን ሊያመጡ አይችሉም ብሎ አላህ Subhanahu Wa Ta'ala ነግሮናል። ይህ ቁርአን የሁሉም ነገር ቁልፍ ነው ብለን ቅድም ይዘናል። የልብ መድኃኒት ነው። ስካንዲኔቪያን ካንትሪ ሐኪሞች ጋር ቀርበን እንደ በጣም ህክምና ጥግ የደረሱ ሰዎች ጋር ቁጭ ብለን እባክህን ትቢት ብሎኛል ሽሮፕ ስጠኝ ብትለው አይሰጥህም። እባክህን
ቅናት አለብኝ በኦፕራሲዮን ጥረገኝ ብትለው ይስቅብሃል። እባክህን ምቀኛ ነኝ እንደው የሆነ ነገር ስለምትይ ይስቅብሃል። እነዚህን ሁላ ጠርጎ የሚያወጣው ቁርአን። ቁርአንን እንቅራው፣ ልጆችንም እናስቀራ። በቁርአን መታከም፣ ቁርአንን ማንበብ፣ በቁርአን ማመን፣ በቁርአን መፈወስ፣ በቁርአን እንደዚሁ መጥራት አላህ Subhanahu Wa Ta'ala የሚወደው ኢባዳ ነውና አደራ ቁርአንን ልጆቻችንም ራሳችንም እንቅራ። ወላሂ ቁርአን የሚቀራ ሰው ትልቅ አጅር ነው ያለው። ያን መጀመሪያ የቁርአን መቅራቱን ፈድል ልናገር። ቁርአንን በመቅራታችን ትልቅ ሐሰናት ነው ያለን። በዱንያ ላይ አይቸግረንም። በዱንያ ላይ ቀልባችን ይረጋጋል። አላህ Subhanahu Wa Ta'ala አላ ቢዚክሪላህ ተጥመኢኑ القلوب አደራ አላህ Subhanahu Wa Ta'ala እኮ በመቅራት ቁርአንን በመቅራት ልብ ይረጋጋል ነው ያለው። ሱብሃንአላህ የሰው ልጅ ልቡ ከተረጋጋ ሌላው ታዛዥ ነው። እጅ ታዛዥ ነው፣ አይን ታዛዥ ነው፣ አካላት ሁሉ ታዛዥ ናቸው። ትልቁ ንጉሱ ልብ ነው። ስለዚህ ነው ልብ የሚረጋጋው ቁርአንን የአላህን Subhanahu Wa Ta'ala ዚክርን በምንቀራበት ሰዓት ነው። እንደዚሁም ቁርአንን እየቀራን እያለ አላህ Subhanahu Wa Ta'ala የሚሰጠን ፈድል አለ። ቁርአን የሚቀራ ሰው የሞተ ጊዜ ውሃ አይጠማው፣ ሰከራተ ሞት አያስቸግረው። በጥሩ ሁኔታ ዱንያን ለቆት ይሄዳል። ቀብር ላይ ሲቀመጥም አይቦዝንም። ቀብር ላይ ሲሆን ጊዜ ቀጭን ሰው ይመጣና ማነህ ሲለው እኔ ቁርአን ነኝ፣ ነጭ ልብስ ለብሶ ይመጣ ይላል። እኔ ቁርአን ነኝ፣ ሰዎች በረሱኝ ሰዓት ላይ ትቀራኝ ነበር፣ ሰዎች በረሱኝ ሰዓት ላይ ታነበይ ነበር፣ አብሽር ብሎ ያጫውተዋል። ሱብሃንአላህ ተመልከቱ፣ ሱብሃንአላህ። ከዚያ የቂያማ ቀን ሁሉም ከመቃብሩ ሲነሳ ሱረቱል በቀራና ወሱረቱል ዒምራን ዩሐጃኒ አን ሳሒቢሂማ እንደው ይከራከሩለታል፣ አረ ሸፋዓ ይሆኑታል። እንደዚህም ብቻ አይደለም ታጅ ይለብሳል፣ ከልቁ ላይ ይቀናበታል። ከዚያም በኋላ ጀነት አላህ Subhanahu Wa Ta'ala ሲያስገባው ቅራ ውጣ 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 ይለውና ያንተ እኮ የጀነት ደረጃ መጨረሻ የቀራው የቁርአን አያ ልክ ነው ብሎ አላህ በቀራው ቁርአኑ አያው ልክ ፎቅ አላህ ያዘጋጅለታል። ቁርአንን የረሳ ሰውስ ለዚህ ነው አላህ Subhanahu Wa Ta'ala ምንድን ያለው ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ። የአላህን Subhanahu Wa Ta'ala ቁርአንን ዚክርን ችላ ያለ ሰው የረሳ ሰው ፈኢነ ለሁ መዒሸተን ደንካ ጠባብ ኑሮ አኑረዋለሁኝ አለ አላህ። ጠባብ ኑሮ አኑረዋለሁኝ። ስታዩ ሀብታም ነው፣ ስታዩ ብዙ ፋብሪካ ያለው፣ ስታዩ ብዙ የተማረ ነው፣ ምሁር ነው፣ ግን ይጨናነቃል። ሱብሃንአላህ አላህ ፈኢነ ለሁ መዒሸተን ደንካ ጠባብ ኑሮ አኑረዋለሁ አለ አላህ። በዚህም ብቻ አይቆምም። ወነሕሹሩሁ የውመል ቂያመቲ አዕማ የቅያማ ቀን እውር አድርጌ እቀሰቅሰዋለሁኝ አለ አላህ። የቅያም ቀን እውር ሆኖ ሲነሳ ምን ይላል? ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ። ጌታዬ ሆይ ለምን እውር አደረከኝ? በዱንያ ላይ እኮ አይ ነበረ፣ ምነው እውር አደረከኝ ጊዜ። ተመልከቱ፣ በዱንያ ላይ ሰው ልጅ እውር የሆነ ሰው የሚያለብሰው ሰው ነው፣ መንገድ የሚጠቅመው ሰው ትንሽ ይገዛ ይፈልጋል በሰላሙ አገር ላይ። አኼራ ነገ የቅያማ ቀን ከዋክብቱ ሲረግፍ፣ ሰውና አውሬ ሲደባለቅ፣ ሁሉም በአንዴ ወይኔ ወይኔ ብሎ ሲጮህ፣ ባህሩ ሲግል፣ ይህ ሰውዬ እውር ሆኖ ይነሳል። ቃለ ረቢ ሊመ ሐሸርተኒ አዕማ ለምን እውር አልቀሰቀስከኝ ሲል ቃለ ከዛሊከ አተትከ አያቱና ፈነሲተሃ እንደዚሁም እኛ እኮ ቁርአንን ሰተንህ ነበረና ረሰከዋል። ወከዛሊከ ልየውመ ቱንሳ ዛሬም ያንተው አይን ይረሳል ይለዋል አላህ። እኛ ረሺ ሆነን ሳይሆን የሚለው አላህ እንደ ለአንተ ይገባሃል ነው የሚለው አላህ። ስለዚህ ቁርአንን እናስቀራ፣ አደራ ልጆቻችንን እናስቀራ። በአሁን ጊዜ እያንዳንዱ ቤት ለዚያራ የምንሄድበት ሰዓት ላይ ሕፃናት ልጅ ይቀበልና ጌም ነው ሞባይልን ተቀብሎ ጌም ነው የሚያየው። ምን ቀራህ ምን ደረስክ አይልም። እሱም አልቀራም፣ ልጆቹም አላስቀራም፣ እንደዚሁም ሚስቱንም አላስቀራም። ተያይዞ ገደል። ከአላህ ጋር የመጣልንን ደብዳቤ ሳናነበው መቃብር አፈር እንዳይደፋብን አደራ 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 አደራ። ቁርአን ጠቅሟቸው፣ ቁርአን ሸፋዓ ሆኗቸው በቁርአን የሚሰሩ ሰዎች አላህ ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።